አልበር እንደነሰር ከደመናው በላይ ወዴት ነው መገኛ ስፍራ ወሰን አለ ሆይ በወርድ ቆላ በወጣ ወደ ደጋ ውስጥ ውስጤን ታወቀኝ ጌታ አለ ከኔ ጋር አጠገቤ ነህ ጌታ አጠገቤ ዘልቀህ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነትህ ሰላም ተሰማኝ በመገኘትህ አጠገቤ ነህ ጌታ አጠገቤ ዘልቀህ ገብተሃል። ውድ አድማጮቼ እንኳን እንደገና ወደዚህ የህይወት ታሪኬን አጭር የህይወት ታሪኬን ወደማቀርብበት ፕሮግራም በሰላም መጣችሁ። እስካሁን ባቀረብኩት ታሪክ ከትውልድ ጊዜ ጀምሮ እስከ 8ኛ ክፍል ያለውን የህይወት ታሪኬን ባጭሩ ከ7 እስከ 12 ደቂቃ አካባቢ በሚሆን እየቆራረጥኩ ሳቀርብ ቆይቻለሁ። ይሁንና መሀል ላይ አንዳንድ ለየት ያሉ ታሪኮችን ከህይወት ታሪኬ ፍሰት ውጪ በመውጣት እነሱንም ያቀረብኩበት ሁኔታ አለ። ዛሬ ላቀርብላችሁ የፈለኩት ዋናው ርዕስ ወይም ላቀርብ የፈለኩበት ኤሪያ የኔን የስራ ቅጥር ሁኔታ በተመለከተ እግዚአብሔር እንዴት በዛ በስራ ቅጥር በኩል ጣልቃ እየገባ ከአንድ መስሪያ ቤት ወደ ሌላ መስሪያ ቤት ሲያሸጋግረኝ እንደቆየ እንደ ምስክርነትም የህይወት ታሪኬ አንድ ክፍልም አድርጌ አቀርብላችኋለሁ። እኔ የጨረስኩት አዲስ አበባ ዩኒቨርሲቲ በሜካኒካል ኢንጂነሪንግ ዲግሪ ሲሆን ልክ ትምህርቴን ከመጨረሴ በፊት እኛ እንማር በነበረበት ጊዜ የመንግስት ድርጅቶች ወይም ካምፓኒዎች ዩኒቨርሲቲ ይመጡና ይመስለኛል ኢንጂነሪንግ ተማሪዎችን ብቻ ሳይሆን አይቀርም ይመጡና ስፖንሰር ያደርጉናል። ስፖንሰር የሚያደርጉት እንዴት ነው? በ4ኛ ዓመትና 5ኛ ዓመት ላይ የኪስ ገንዘብ እየከፈሉ ካስተማሩ በኋላ ትምህርታችን እንደጨረስን በድርጅት ውስጥ ገብተን ለ4 ዓመት በኮሚትመንት እንድንሰራ ማድረግ ነው። በዚህም ሁኔታ የትንባሆ ፋብሪካ የሚባል የመንግስት ድርጅት ወደ አዲስ አበባ ዩኒቨርሲቲ 5 ኪሎ ካምፓስ ይመጣና ይጠይቃል። ከዲፓርትመንት ጋር ተነጋግሮ በነጥባቸው በጂፒኤያቸው ሻል ያሉ ተማሪዎችን ተለይተው ስፖንሰር ይደረጋሉ። ከዛ ውስጥ 2 ተማሪዎች በትንባሆ ወይም ሲጋራ ፋብሪካ ስፖንሰር እንሆንና 4ኛና 5ኛ ዓመት ላይ የኪስ ገንዘብ እየተሰጠን 4ኛ ዓመት ላይ 60 ብር 5ኛ ዓመት ላይ 70 ብር ይሰጠን እንደነበር አስታውሳለሁ። ፍላጎቱ ላላቸው ተማሪዎች ደግሞ ክረምት ላይ ወደ መስሪያ ቤቱ በመሄድ ልክ እንደ ኢንተርንሺፕ ለ2 ወር መስራት ይችላሉ። በዛ 2 ወር ቆይታም በወር 400 ብር ይከፈላቸው ነበር። በዚህም ሁኔታ እኔ አንድ ክረምት ላይ ድርጅት ውስጥ ገብቼ እንደሰራውና 400 ብር እንደተከፈለኝ አስታውሳለሁ። ስለዚህ እኔ ስፖንሰር ስለነበረኝ ስራ ትምህርት ሲጨርስ የስራ እድል ሰኪውርድ ነበር ማለት ይቻላል። ይሁንና የመንግስት ፖሊሲ በወቅቱ በመለወጡ ምክንያት በነፃ ገበያ ምክንያት ከመንግስት መር ወደ ነፃ ገበያ በመቀየሩ ምክንያት
ድርጅቶቹም የፈለጉትን መርጠው ማስገባት እኛም ወደ ፈለግነው መስሪያ ቤት መቀጠር እንድንችል ሆኖ ነበረ። በፊት በነበረው አሰራር ከመንግስት ዩኒቨርሲቲ የተመረቁ ተማሪዎች መንግስት በየመስሪያ ቤቱ ይደለድላቸው ነበር። እኛ ከመመረቃችን ከተወሰነ ዓመት በኋላ ግን የመንግስት ለውጥ እንደተደረገ ይሄ ጉዳይ ይቀየርና ተማሪዎች ራሳቸው ስራ ፈልገው እንዲገቡ ይደረግ ነበረ። በዚህም ሁኔታ እኔ ትምህርቴን ስጨርስ የትንባሆ ፋብሪካ መቀጠር አንድ አማራጭ ሆኖ የቀረበ ቢሆንም ነገር ግን በጊዜው የትንባሆ ፋብሪካ እኔን ተከታትሎ በኮሚትመንቴ መሰረት መስሪያ ቤት ውስጥ ገብቼ እንድሰራ አልጠየቀኝም ነበር። ስለዚህ እኔ ሂጄ ስራ እንዲቀጥሩኝ መጠየቅ ነበረብኝ። እሱን ፕሮሰስ እያደረግኩ እያለሁ የተለያየ ቦታ ስራ ይወጣል። አንደኛው በርታ ኮንስትራክሽን የሚባል ትልቅ ካምፓኒ ነው። በወቅቱ ባህር ዳር ላይ አንድ የግድብ ፕሮጀክት ነበረው። በሜካኒካል ኢንጂነሪንግ የተመረቁ ተማሪዎችን በሜንቴናንስ አካባቢ መድቦ ለማሰራት ማስታወቂያ ያወጣል። ስለዚህ በዛ ማስታወቂያ መሰረት እኔ አፕላይ አደርጋለሁ። ከዚህም በተጨማሪ የአቃቂ ስፔር ፓርትና ሃንድ ቱልስ ፋክተሪ የሚባል ነበረ። አሁን ይመስለኛል በመከላከያ ስር ሆኖ ስሙም ሳይቀየር አይቀርም። 6 ተማሪዎችን ከዩኒቨርሲቲ በሜካኒካል ኢንጂነሪንግ የተመረቁ የተሻለ ውጤት ያላቸው 6 ተማሪዎች እንዲላኩለት ይጠይቃል። ስለዚህ የአዲስ አበባ ዩኒቨርሲቲ 5 ኪሎ ቴክኖሎጂ ፋካልቲ የ6 ተማሪዎችን ስም ዝርዝር ሲልክ ከዛ ውስጥ አንዱ እኔ ነበርኩኝ። ስለዚህ እነዚህ እድሎች ሁሉ ነበሩኝ። ከዛ በርታ ኮንስትራክሽን መጀመሪያ ኢንተርቪው ይደረግና በበርታ ኮንስትራክሽን ለተፈለገው የስራ መደብ አልፋለሁ። ይሄ እድል እንደተጠበቀ ሆኖ በዚህ ሂደት ላይ እያለሁ የአቃቂ ስፔር ፓርትም ስማችን የተላለፈውን የ6 ተማሪዎች ደውለው ኢንተርቪው ያደርጉናል። አቃቂ ስፔር ፓርትም የ6ቱን ተማሪዎች በሙሉ ኢንተርቪው ያደርጉንን ይቀበሉናል። በዚህ ሁኔታ የበርታ ኮንስትራክሽን እና የአቃቂ ስፔር ፓርት እድል የተከፈተ ሲሆን የትንባሆ ፋብሪካ ግን እስካሁን ጠይቄያለሁ እንጂ የቅጥር ፕሮሰስ አልጀመርኩም ነበርና ከነዚህ ከነበሩኝ አማራጮች በወቅቱ አቃቂ ስፔር ፓርት ሜካኒካል ኢንጂነሪንግ ለተመረቀ ተማሪ ወይም ባለሙያ የተሻለ የስራ ልምድ የሚሰጥ በመሆኑና አዲስ አበባም አቃቂ አካባቢ የሚገኝ በመሆኑ አቃቂ ስፔር ፓርት ኤንድ ሃንድ ቱልስ ፋክተሪ ውስጥ ተቀጥሬ መስራት ጀምራለሁ። በዚህ ሂደት ውስጥ አቃቂ ስፔር ፓርት ኤንድ ሃንድ ቱልስ ፋክተሪ አቃቂ የሚገኝ በመሆኑ ራቅ ያለ በመሆኑ የፋብሪካው ሰርቪስ ባስ እየተጠቀምኩ ከአዲስ አበባ መላለስ ነበር። ይሄም በጣም አሰልች ነበረ። ቢያንስ ከ1 ሰዓት እስከ 1 ሰዓት ተኩል የሚወስድ መንገድ ነበረ። አውቶቡስ ሰርቪስ በመሆኑ በየሰፈሩ እየገባ ሰዎችን መልቀም ስለነበረበት የሚወስደው ጊዜ ረዥም ነበረ። ስለዚህ ይሄ ጉዞ በጣም አሰልች ስለነበር 1-2 ዓመት ከሰራው በኋላ አቃቂ ስፔር ፓርት መስራት ይሰለቸኛል። ከዚህም በተጨማሪ ደሞዙ በጣም አነስተኛ ነበረ። ለምሳሌ መጀመሪያ እንደተቀጠም ለስድስታችንም አዲስ ተቀጣሪዎች ክፍያው 600 ብር ብቻ ነበር። ስወጣ ከ4 ዓመት በኋላ 1000 ብር ደሞዝ ደርሶ እንደነበር አስታውሳለሁ። ስለዚህ ከአቃቂ ስፔር ፓርት ለመውጣት ጸልያለሁ እና መጨረሻ 4ኛ ዓመት አካባቢ ሲደርስ በጣም ተሰላችቼ እያለቀስኩ ጸልይ ነበር ስራውን ለመልቀቅ። ከዛ ከዕለታት አንድ ቀን ሙሉ ወንጌል ቤተክርስቲያን ጦር ኃይሎች የሚገኘው የቅዳሜ የፈውስ ፕሮግራም ቅዳሜ ሙሉ ቀን ነበረ። እዛም አልፎ እየሄድኩ ካፈል ነበር። በዛ አንድ ቀን በምካፈልበት ወቅት ከመድረኩ የሚሰብከው ፓስተር
ከእግዚአብሔር በወጣለት መገለጥ መሰረት በዚህ በሚቀጥለው ሳምንት የስራ በሮች ቦግ ብለው ተከፍተውላችኋል የሚል ቃል ያመጣል። እሱን እኔም አሜን ብዬ ተቀብዬ እወጣለሁ። በዛው ሳምንት ማክሰኞ ዕለት ከኔ ቢሮ እኔ የነበርኩበት ቢሮ ፕሮዳክሽን ፕላኒንግ ኤንድ ዲዛይን ይባላል። ሌላ ደግሞ ዲፓርትመንት ዲዛይን ዲፓርትመንት የሚባል አለ። ወደ ዲዛይን ዲፓርትመንት ጓደኞችን ቪዚት ለማድረግ እሄዳለሁ። በዛ ዲፓርትመንት ውስጥ ኃላፊ የነበረ ሰው ከሰላም ቴክኒካል ኤንድ ቮኬሽናል ሴንተር ይደወልለትና ስራ የሚፈልግ ከሆነ የክፍት የስራ ቦታ እንዳለ ይነገረዋል። ነገር ግን እሱ ያገኘው የነበረው ደሞዝ የሰላም ቴክኒክ እና ቮኬሽናል ሴንተር እንከፍልሃለን ብለው ቃል ከገቡለት ጋር እኩል ስለነበር ለመሄድ አቃቂ ስፔር ፓርት ለቆ ለመሄድ ፈቃደኛ አልነበረም። ስለዚህ እኔ በደረስኩ ጊዜ ያ ጓደኛዬ የዲዛይን ክፍል ኃላፊ የነበረው ከሰላም ቴክኒክ እና ቮኬሽናል ሴንተር ተደውሎልኝ ነበር። ክፍት የስራ ቦታ አላቸው፣ የምትፈልግ ከሆነ ላገናኝህ ይችላለሁ ይለኛል። እና እኔም በጣም ሰልችቶኝ ስለነበርና ደሞዙም ከኔ ደሞዝ የተሻለ ስለነበር ደውሎ እንዲነግራቸው ነግረዋለሁ። የሰላም ቴክኒካል ኤንድ ቮኬሽናል ሴንተር ሂጄ አቶ ጌታቸው የሚባሉ የአድሚኒስትሬሽን ኃላፊ የነበሩ ሰው እንዳነጋግር መልእክት ይነግረኝና ወደ ሰላም ቴክኒካል ኤንድ ቮኬሽናል ሴንተር ሂጄ አቶ ጌታቸውን ስፈልግ መጀመሪያ በሄድኩበት ቀን አቶ ጌታቸው በቢሮአቸው አልነበሩም። ከዛ ተመልሼ እንደገና ስደውላቸው ሌላ ቀጠሮ ይሰጡኛል። በዛ በተቀጠርኩት ቀን ወደ ሰላም ቴክኒክ እና ቮኬሽናል ሴንተር እሄዳለሁ። ከዛ አቶ ጌታቸውን ካገኘው በኋላ ትንሽ ደቂቃዎች ምናልባትም 30 ደቂቃ የሚሆን እንደ ቃለ መጠይቅ ሳይሆን እንደ ዲስከሽን ውይይት አይነት ነገር እናደርግና ምን ሰራ እንደነበር ከየት እንደመጣሁ ከጠየቁኝ በኋላ የሰላም ቴክኒካል ኤንድ ቮኬሽናል ሴንተር ወርክሾፖችን ለማስጎብኘት ይዘውኝ ወደ ወርክሾፖች ይወጣሉ። ወርክሾፖቹን ከጎበኘው በኋላ መልቀቂያ ከአቃቂ ስፔር ፓርት ኤንድ ሃንድ ቱልስ ፋክተሪ መልቀቂያ ይዤ እንድመጣና ሰላም ቴክኒካል ኤንድ ቮኬሽናል ሴንተር ስራ እንድጀምር ይነግሩኛል። በወቅቱ ፈለግ የነበረው 1 ወር ቀድሞ ማሳወቅን ከመልቀቂያ በፊት መልቀቂያ አስገባና ከ1 ወር በኋላ ሰላም ቴክኒካል ኤንድ ቮኬሽናል ሴንተርን ጆይን አረጋለሁ። በሰላም ቴክኒካል ኤንድ ቮኬሽናል ሴንተር 2 ዓመት እንደቆየው እንደተለመደው ከ2 ዓመት በላይ ስቆይ አንድ ቦታ ይሰለችኝ ስለነበር ሌላ ስራ ማፈላለግ ጀምራለሁ። በዚህ ሂደት ላይ እያለሁ አንድ ወቅት ታለንት ሰርች የሚባል የስራ አፈላላጊ ኤጀንት ሲቪን አስገብቼ ስለነበረ ታለንት ሰርቾች ይደውሉልኝና ራቲያ ኢትዮጵያ ሜካኒካል ኢንጂነሪንግ የሚባል ካምፓኒ አንድ የሜካኒካል ኢንጂነሪንግ ባለሙያ ይፈልጋል፣ ሂደህ ኢንተርቪው እንድታረግ ብለው ስልካቸውን ይሰጡኛል። እኔም እነሱ በነገሩኝ መሰረት ራቲያ ኢትዮጵያ ሜካኒካል ኢንጂነሪንግ ወርክሾፕ ሂጄ ኢንተርቪው አረጋለሁ። ኢንተርቪውም በተከታታይ 3 ጊዜ እንደተደረገ አስታውሳለሁ። ምናልባትም ይሄ የሆነበት ምክንያት ተወዳዳሪዎች ስለነበሩ ስክሪኒንግ እያደረጉ ሊሆን ይችላል እና መጨረሻ በ3ኛው ኢንተርቪው ባደረኩበት ጊዜ እንደተቀበሉኝና ወርክሾፑንም ሊያስጎበኙ ፈቃደኛ እንደሆኑ ይነግሩኝና ወርክሾፑን ጎበኛለሁ። የራቲያ ኢትዮጵያ ሜካኒካል ኢንጂነሪንግ ወርክሾፕ እኔ ከነበርኩባቸው ከአቃቂ ስፔር ፓርት እና ከሰላም ቴክኒክ ጋር ሲወዳደር በጣም ትንሽና የሰው መጠንም አደረጃጀቱን በጣም ደካማ ስለነበር ብዙም ሳልደሰትበት ቢቀበሉኝም ሳልደሰትበት እመለሳለሁ። ከዛ እያሰብኩበት ቆየሁኝ እና መጨረሻ ራቲያ ኢትዮጵያ ሜካኒካል ኢንጂነሪንግ ከመግባት ይልቅ ሌላ ብፈልግና ሰላም እዛው እየሰራው ሰላም ቴክኒካል ኤንድ ቮኬሽናል ሴንተር እየሰራው
ብቆይ የተሻለ ይሆናል የሚለውን ምርጫ ወስጄ ለራቲያ ኢትዮጵያ ሜካኒካል ኢንጂነሪንግ አልመጣም ብዬ ለመደወል ስልክ አንስቼ በላንድ ላይን ስልክ ለመደወል ሞክራለሁ። በአጋጣሚ የሰጡኝ ስልክ ቢዝነስ ካርድ ላይ የነበረው ስልክ ተቀይሮ ስለነበረ ስልኩ ያስቸግረኝና በመሞከር ላይ ያለው ከኔ ጋር ይሰራ የነበረ አሁንም ጓደኛዬ ነው በቃቤል የሚባል ሰላም ቴክኒክ ይሰራ የነበረ ጓደኛዬ ይመጣና ሰላም ቴክኒክ ውስጥ የታሰበውን ነገር ይነግረኛል። ለየት ያለ አደረጃጀት በማድረግ እኔ ያለሁበትን ፖዚሽን ለሌላ ሰው በመስጠት እኔ ከደረጃ ወረድ ብዬ እንድሰራ ሊደረግ መሆኑን ይነግረኝና ዲስከሬጅድ እንዳልሆን ቀድሞ ያሳውቀኛል። በዚህ ሁኔታ እያለሁ ያን ስልክ አልመጣም ብዬ ልደውል የነበረውን ጉዳይ እተውና ስልኩን ዘጋና አንድ መስመር መልቀቂያ ደብዳቤ ጽፌ ከሰላም ቴክኒካል ኤንድ ቮኬሽናል ሴንተር እለቃለሁ። ከዛም ከራቲያ ኢትዮጵያ ሜካኒካል ኢንጂነሪንግ ወርክሾፕ ተቀጥሬ መስራት ጀምራለሁ። በዛ በራቲያ ኢትዮጵያ ሜካኒካል ኢንጂነሪንግ ወርክሾፕ ውስጥ ለአንድ 6 ወር እንደሰራው በራቲያ ኢትዮጵያ ሜካኒካል ኢንጂነሪንግ እንድቀጠር ፕሮፖዝ ያደረገ የማርኬቲንግ ማናጀር ነበረ። የራቲያ ኢትዮጵያ ሜካኒካል ኢንጂነሪንግ ባለቤት የሆነው ሰው ደግሞ ከዛ ከማርኬቲንግ ማናጀሩ ጋር ባለመጣጣም ምክንያት ለመለያየት ይወስናሉ። ከዛም ጋር ተያይዞ እኔ በማርኬቲንግ ማናጀሩ በኩል ስለመጣሁ በእኔና በሱ ቦታ ሌላ ሰው እያፈላለጉ እንደሆነ አብረውኝ ይሰሩ ከነበሩ ሰራተኞች መረጃው ይደርሰኛል። በዚህ ሁኔታ እያለሁ ስራ የተዘጋጀ ስራ የለም። ነገር ግን መጸለይ ይጀምራለሁ። በዚህ ሁኔታ እያለው ድሮ ይሰራበት የነበረው ከአቃቂ ስፔር ፓርት ኤንድ ሃንድ ቱልስ ፋክተሪ አለቃ የነበረ ሰው አቃቂ ስፔር ፓርት ሃንድ ቱልስ ፋክተሪ የሴልስ ማናጀር ይፈልጉ ስለነበር የኔን ስም ፕሮፖዝ አድርጎ ነበር እና ይደውሉልኝና በዛ ቦታ ተቀጥሬ መስራት መፈለግና ለመፈለግን ጠይቁኛል። እኔም አማራጭ ስለሌለኝ ወደ አቃቂ ስፔር ፓርት ኤንድ ሃንድ ቱልስ ፋክተሪ ተመልሼ መስራት ፍላጎት እንኳን ባይኖረኝ ኢንተርቪው እቀበላለሁ። በዚህ መሃል ሰላም ቴክኒካል ኤንድ ቮኬሽናል ሴንተር እያለሁ አዲስ ጎማ የስራ አፕሊኬሽን አስገብቼ ነበርና በዚህ ሁኔታ እያለሁ አዲስ ጎማም እንዲሁ ለስራ ለመቅጠር ኢንተርቪው ይጠሩኛል እና ቀድሞ የአዲስ ጎማ ፋብሪካ ኢንተርቪው አደርጋለሁ። የሚቀጥለው የአቃቂ ስፔር ፓርት ኢንተርቪውም እንደዚሁ ስኬጁል ይደረጋል። ነገር ግን የኔ ፍላጎት አዲስ ጎማ ፋብሪካ መግባት ስለነበረ የአቃቂ ስፔር ፓርት ኢንተርቪው ስኬጁል ዴት ከመድረሱ በፊት የአዲስ ጎማን ውጤት ማወቅ ፈልጌ ጸልያለሁ። በዚህ ሁኔታ እያለሁ አዲስ ጎማ የአቃቂ ኢንተርቪው ከመጥራታቸው ከስኬጁል ከተደረገው ቀን በፊት እንዳለፍኩና ሂጄ ሪፖርት እንዳደረግ ይነግሩኛል። አቃቂ ስፔር ፓርት ኤንድ ሃንድ ቱልስ ፋክተሪ ከኢንተርቪው ቀድሞ እንዳውቅ የፈለኩበት ምክንያት ኢንተርቪው በሚሄድበት ጊዜ የምፈልገውን ደሞዝ ከፍ አድርጌ በመጥራት ምናልባትም እነሱ መክፈል ስለማይችሉ አፕሊኬሽን ሪጀክት እንዲያደርጉ ተፈልጌ ስለነበር እና በኢንተርቪው ተገኝቼ በዛው መልኩ ኢንተርቪውን አደረግኩ። የአቃቂ ስፔር ፓርት ኤንድ ሃንድ ቱልስ ፋክተሪ ሳይጠሩኝ ቀሩ። ስለዚህ አዲስ ጎማ ስራ ጀምሬ እዛው ቀጠልኩኝ ማለት ነው። በአዲስ ጎማ ፋብሪካ ውስጥ ኢንዱስትሪያል ሪሰርች ቲም ሊደር በሚባል ፖዚሽን ስሰራ ቆየው። ነገር ግን አዲስ ጎማ ፋብሪካ ውስጥ ስሰራ
ከዛ በፊት የነበረኝን ኤክስፒሪየንስ በምቆይባቸው ጊዜያቶች ከተወሰነ ጊዜ በኋላ እንዳይሰለቸኝ በማሰብ ኤክስፒሪየንስን መለወጥ ወይም አመለካከቴን መቀየር ፈለግኩኝና ስራውን ኢንጆይ እያደረግኩኝ ለመስራት ወሰንኩኝ። በእርግጥም የአዲስ ጎማ ፋብሪካ የሪሰርች ክፍል ውስጥ ስሰራ ራሴ ፕላን አድርጌ ራሴ የማስባቸውን ስራዎች ሰራ ስለነበር ቆይታዬ በስራ በኩል የሚያሰለች አልነበረም። ነገር ግን አዲስ ጎማ ፋብሪካ የነበረው ችግር ምንድነው? ከፋብሪካው መውጣት መግባት አይቻልም። የአንድ ጊዜ ጠዋት ከተገባ ማታ ነው የሚወጣው። የአቴንዳንስ ጉዳይ በካርድ ፓንች በማድረግ ነው የሚወጣው። ስለዚህ ለመውጣት ቢፈለግ እንኳን ከአለቃ ፈቃድ ተጠይቆ በኤችአር አፕሩቭ ተደርጎ ለ2 ሰዓትም ለ3 ሰዓትም ለባንክም ይሁን ለሌላ ጉዳይ በዚያ መልኩ ይወጣ ነበረ። በተጨማሪም ቅዳሜ ጠዋት ስራ ነበረ። ይህ ሁኔታ ያልተመቸኝ ዋናው ምክንያት አዲስ አበባ ዩኒቨርሲቲ በተለያዩ ዲፓርትመንቶች ኤክስቴንሽን ተመዝግቤ መማር ፈልግ ነበርና ይህንን ከዚህ ጉዳይ ጋር የማሄድ ስለነበረ አሁንም ስራ ማፈላለጌን ቀጠልኩ ማለት ነው። በዚህ ሁኔታ ላይ ያለው የፌዴራል አንቲ ኮራፕሽን ኮሚሽን ጸረ ሙስና ኮሚሽን የሚባለው ካምፓኒ የመንግስት ድርጅት ቫካንሲ ያወጣል። ያወጣው ቫካንሲ በሲኒየር ኮንሳልታንትነት መከላከል ክፍል በሚባል ወይም ዲፓርትመንት ውስጥ ላለ ቫካንሲ ነበር እና ደሞዙም የተሻለ ስለነበር ድርጅቱ ያለበት ሎኬሽንም በጣም ሴንተር ስለነበር መሀል ለጋር ላይ ስለነበር ለዚህ ፖዚሽን አፕላይ አደርጋለሁ። ከዛ ኢንተርቪው ካደረኩ በኋላ ወደ ጸረ ሙስና ኮሚሽን ገብቶ መስራት አንዱ ችግር ሆኖ ታይቶኝ የነበረው ጸረ ሙስና ኮሚሽን ከሜካኒካል ኢንጂነሪንግ ፕሮፌሽን ጋር ግንኙነት ያለው መስሎ ስለማይታይ አንድ ጊዜ ጸረ ሙስና ኮሚሽን ገብቼ መስራት ከጀመርኩ በኋላ ተመልሶ እንደገና ወደ ሜካኒካል ኢንጂነሪንግ ፈርም ኢንዱስትሪዎች ለመግባት እቸገራለሁ የሚል ሐሳብ ስለነበረኝ ለውሳኔ በጣም እቸገራለሁ። በዚህ ሁኔታ ላይ ያለው የአሴምብሊ ኦፍ ጋድ ቸርች 6 ኪሎ ግብጽ ኤምባሲ አካባቢ የሚገኘው ቸርች ሮብ የፈውስና የጸሎት ፕሮግራም ከ11 ሰዓት አካባቢ የሚጀምር ነበረ። አንድ ቀን በዛ ፕሮግራም ለመካፈል ሄዳለሁ። እዛ ፕሮግራም ላይ መድረኩ ላይ ቆሞ ይሰብክና ይጸልይ የነበረ ሰው በእግዚአብሔር መገለጥ አንድ ቃል ይመጣለታል። ይህም ቃል ምን የሚል ነው? አንድ ሰው አለህ፣ የስራ እድል ያለህ፣ የእግዚአብሔር ፈቃድ ስለሆነ ወደዛ ስራ ግባ ይልሃል የሚል ነበር። ይህንን መልእክት የኔ መልእክት አድርጌ ወሰድኩኝና የፌዴራል ጸረ ሙስና ኮሚሽን ስራውን እንድቀጠር ኢንተርቪው ባረኩት መሰረት ጥሪ ሲያደርግልኝ ተቀጥሬ በዛው በተጠቀሰው ፖዚሽን ሲኒየር ኮንሳልታንት በሚለው ፖዚሽን መስራት ጀምራለሁ። ይህ የነበረኝ ስጋት በጸረ ሙስና ኮሚሽን ወጥቶ ሌላ የሜካኒካል ኢንጂነሪንግ ፈርም ውስጥ መግባት ስጋት አንድ ጊዜ ተንጸባርቋል። አንድ ቦታ ላይ እንደዚሁ ስራ ለመቀየር ፈልጌ አፕላይ አድርጌ ኢንተርቪው ሳደርግ እንዴት ጸረ ሙስና ኮሚሽን ገባህ የሚል ጥያቄ አቅርበውልኝ በተቻለ መጠን የሚሰራው ስራ ከኢንጂነሪንግ ጋር የተገናኘ እንደሆነ ለማስረዳት ሞክሬ ለመግባባት ይቻል መስሎኛል። ከዛ ጸረ ሙስና ኮሚሽን እየሰራው የአዲስ አበባ ዩኒቨርሲቲ ኤክስቴንሽን ትምህርት ተመዝግቤ በኢኮኖሚክስ እየተማርኩ ቀጠልኩኝ። የጸረ ሙስና ኮሚሽን ስራ ሁኔታ እንደዚህ አይነት ተጓዳኝ ስራ ለመስራት የሚያመችና መሀል ከተማ ላይ ስለነበር ሲያስፈልግም መሀል ላይ ወጣ ብሎ አንዳንድ ስራዎችን በቅርብ ቦታዎች ያሉ ስራዎችን መስራት የሚያስችል ስለነበር ብዙ ሳይከፋኝም ሳይሰለቸኝም እየሰራው በነበረበት ጊዜ የትምህርት ሚኒስቴር አንድ ማስታወቂያ በአዲስ ዘመን ጋዜጣ ላይ ያወጣል። ማስታወቂያው የሚለው ምንድነው?
ትምህርት ሚኒስቴር ተቀጥሮ ማስተርስ ፕሮግራም በአዲስ አበባ ዩኒቨርሲቲ ተከታትሎ 16ቱ በትምህርት ሚኒስቴር ስር ያሉ ዩኒቨርሲቲዎች ጋር በኮሚትመንት ለ6 ዓመት መስራት የሚፈልግ አፕላይ እንዲያደርግ ነው። የማስተርስ ፕሮግራም አዲስ አበባ ዩኒቨርሲቲ 2 ዓመት ነው። 2 ዓመት ከተማረ በኋላ ስፖንሰር ተደርጎ 6 ዓመት በእነዚያ ዩኒቨርሲቲዎች ተቀጥሮ እንዲሰራ ነው። ይህንንም እድል በመጠቀም አፕላይ ካረኩ በኋላ ኢንተርቪው ተደርጌ በዚህ ውድድር ላይ አልፌ ስሜ በጋዜጣው ላይ በአንደኛ ደረጃ ይወጣል። ስለዚህ የትምህርት ሚኒስቴርን ተቀላቅዬ በ5 ኪሎ የማስተርስ ፕሮግራም እከታተላለሁ። ይህም በኢንዱስትሪያል ኢንጂነሪንግ ማስተርስ ፕሮግራም ተከታትዬ 2 ዓመቱን ሲጨርስ ከ16ቱ ዩኒቨርሲቲዎች አዳዲስ ዩኒቨርሲቲዎች ተብለው ከሚጠሩት ውስጥ አዳማ ዩኒቨርሲቲ አንዱ ነበር። አፕግሬድ ስለተደረገ ወደ ዩኒቨርሲቲ እንደ አዲስ ዩኒቨርሲቲ ተቆጥሮ ነበር እና በአዳማ ዩኒቨርሲቲ ተመድቤ አዳማ ዩኒቨርሲቲ በአስተማሪነትና በዲፓርትመንት ሄድነት ስራውን እቀጥላለሁ። በዚህ ሁኔታ እያለሁ ከተለያዩ ዩኒቨርሲቲዎች የትምህርት እድል ይመጣ ነበርና በአንድ ወቅት አንድ እድል ከሳውዝ አፍሪካ፣ አንድ እድል ከማሌዥያ ለፒኤችዲ ፌሎሺፕ ወይም ፒኤችዲ ስኮላርሺፕ እድል ይመጣል። በዚህ ሁኔታ ላይ እያለን በዲፓርትመንት ደረጃ ለእኔና ለአንድ ጓደኛዬ አፕላይ እንድናደርግ ተወስኖ እድሉ ይሰጠናል። ጓደኛዬና እኔም ቦታውን እንድንመርጥ በራሳችን ፍላጎት እንድንመርጥ እንጠይቃለን። እኔም ይሄን እድል ለሱ ሰጠዋለሁ የፈለገውን እንዲመርጥና እሱ ያልመረጠውን እኔ እንድመርጥ ወይም አፕላይ እንዳደርግ እድሉን ሲሰጠው እሱ ሳውዝ አፍሪካን ይመርጣል። እኔም የቀረውን የማሌዥያን እድል መርጥና የሳውዝ አፍሪካው እድል በአጋጣሚ ሞልተን ከላክን በኋላ ሳይመለስ ይቀራል። ማሌዥያ ግን እድሉ እንደገና ተሰጥቶን ግንኙነቱ ቀጥሎ ወደ ማሌዥያ በአዳማ ዩኒቨርሲቲ ለ2 ዓመት ከሰራው በኋላ ወደ ማሌዥያ የፒኤችዲ ሪሰርች ለመስራት ወደ ማሌዥያ ሄዳለሁ። ማሌዥያም 1-4 ዓመት የፒኤችዲ ጥናቴን ከጠናው በኋላ ፒኤችዲውን እንደጨረስኩ እዛው ማሌዥያ ዩኒቨርሲቲ ውስጥ ፔትሮናስ ዩኒቨርሲቲ ይባላል ወይም ዩኒቨርሲቲ ቴክኖሎጂ ፔትሮናስ ይባላል። በዛ ዩኒቨርሲቲ ውስጥ በፖስት ዶክተራል ሪሰርቸርነት በኮንትራት ለ1 ዓመት ስሰራ ከቆየው በኋላ ኮንትራቱ እንዳለቀ ወደ ኢትዮጵያ እመለሳለሁ። ኢትዮጵያም ከተመለስኩ በኋላ ወደ ውጭ እየሞከርኩኝ እግረ መንገዴንም ኢትዮጵያ ያሉ ስራዎችን እያፈላለኩኝ ለምሳሌ አዲስ አበባ ዩኒቨርሲቲ አፕላይ አድርጌ ነበር። ከዛም አንድ ጓደኛዬ የኮንስትራክሽን ዲዛይን የሚባል የውሃ ስራዎች ኮንስትራክሽን ዲዛይን የሚባል ኢምፔሪያል ሆቴል ፊት ለፊት ያለ ቀድሞኝ ከማሌዥያ የመጣ ጓደኛዬ ይሰራ ስለነበር እሱ ጠቁሞኝ እነሱ መስሪያ ቤት በመሄድ አፕላይ አድርጌ የውሃ ስራዎች ኮንስትራክሽን ድርጅት ዲዛይን እና የውሃ ስራዎች ኮንስትራክሽን ድርጅት ገብቼ ለተወሰነ ጊዜ እየሰራው ውጭ ያሉ እድሎችን ስሞክር የመጀመሪያው እድል የመጣልኝ ማሌዥያ የሚገኝ ከርቴን ዩኒቨርሲቲ የሚባል አውስትራሊያ ውስጥ የስራ እድል አገኛለሁ። ኢንተርቪው አድርጌ ከጨረስኩ በኋላ ለስራው ብቁ እንደሆንኩ ተነግሮኝ ቪዛ ፕሮሰስ ተደርጎ ይላክልኛል። በዚህ ሁኔታ እያለሁ እዛን ወቅት አግብቼ ስለነበር እንደገና ወደ ማሌዥያ መሄድ በጣም አስቸጋሪ ሆኖ ይታኛል። አንደኛ ማሌዥያ በጣም ሩቅ ነው። ሁለተኛ ከዩኒቨርሲቲው ጋር ባለው ኮንትራት መሰረት በየአመቱ የሚሰጥ የፍላይት ትኬት የለም። የኮንትራት ዘመኑ 3 ዓመት ነው። ስለዚህ ኢትዮጵያ ለመመላለስ በጣም አስቸጋሪ ሁኔታ የሚፈጥር ነው። ከዛ በተጨማሪ ደሞዙም ከሌሎች ሀገሮች ጋር ሲወዳደር ዝቅተኛ ስለነበር እሱን ፕሮሰስ እያደረግኩ ቪዛውን ሌላም ስራ እየሞከርኩ በነበረበት ጊዜ ቪዛው ሊቃጠል የ3 ወር ቪዛ በመሆን ሊቃጠል 1 ወር ሲቀረው ትኬት ለመቁረጥ ወስንና
በኢትዮጵያን ኤርላይንስ ቡክ አረጋለሁ ቲኬት። ቡክ አርጌ አልከፈልኩም። ያ ቡክ ያረኩት በ24 ሰዓት ውስጥ ስለሚቃጠል በሚቀጥለው ቀን ብር አወጣለሁ። ዋን ዌይ ፍላይት ነው። ወደ 20 ሺህ ብር አካባቢ ከአካውንት ያውጥቼ አንድ ጸሎት ጸለይኩ። እግዚአብሔር ሆይ እዚህ በቅርብ አካባቢ ስለ አረብ ሀገራት አካባቢ ማለት ነው ለእኔ ስራ አጣልኝ ወይም ብዬ ጸልዬ የኢንተርኔት ዳታዬን ስከፍት ኦማን ውስጥ የሚገኝ ሚድልስ ኮሌጅ የሚሰራ አንድ ጓደኛዬ ከማሌዥያ እንተዋወቅ የነበረ ጓደኛዬ ሜሴጅ ልኮልኝ ያገኛለሁ። ሜሴጁም የሚለው ምንድነው? ሚድል ኢስት ኮሌጅ በሜካኒካል ኢንጂነሪንግ አንድ ሰው ይፈልጋል። በ2 ሳምንት ውስጥ መምጣት የምትችል ከሆነ ሲቪህን ላክልን የሚል ነው። እኔም ዊዝድሮ ያረኩትን መኒ እንደገና ዲፖዚት አድርጌ ሲቪን ልክና ከተወሰኑ ቀናቶች በኋላ ለኢንተርቪው ጠራና ኢንተርቪው ካለፍኩ በኋላ ሚድል ኢስት ኮሌጅን እቀላቀላለሁ። ሚድል ኢስት ኮሌጅን ተቀላቅዬ በሜካኒካል ኢንጂነሪንግ ዲፓርትመንት ውስጥ በፕሮግራም ማናጀርነት፣ በፋካልቲነት እና በአሲስታንት ዲፓርትመንት ሄድ እንዲሁም በኳሊቲ ኮኦርዲኔተርነት ብዙ አልቆይም ብዬ አስቤ በነበረ ቦታ ላይ ኦልሞስት ወደ 9 ዓመት እቆያለሁ። በዚህ ሂደት ውስጥ እያለው ስራ አፈላልግ ነበረ። በጣም ብዙ ቦታዎችም ኢንተርቪው አድርጌ ነበረ። በተለይ ኦማን ውስጥ የሚገኙ ዩኒቨርሲቲዎች ከሞላ ጎደል ኢንተርቪው አድርጌ ነበር። ሌላ እንግሊዝ ሀገር እንዲሁም ዩኤኢ ውስጥ ኢንተርቪው አድርጌ ነበር። በዚህ ሁኔታ እያለሁ አንድ አብሮኝ ስራ የነበረ ጓደኛዬ ዱባይ ውስጥ ያለ የእንግሊዝ ዩኒቨርሲቲ ተቀጥሮ የሚሰራ በኋላ ጆይን ያደረገ በሊንክዲን ላይ ቫካንሲ እንዳለ በእነሱ ዩኒቨርሲቲ ውስጥ ይለጥፋል። እሱን ማይቼ እደውልለትና አፕላይ ማድረግ ካለብኝ አፕላይ እንዳደርግ አድቫይዝ እንዲያደርገኝ እሱም አድቫይዝ አድርጎኝ አፕላይ ያደረግኩኝ። ከዛም ኢንተርቪው ተጠራና ብዙ ኮምፒቲሽኑ በጣም ከባድ እንደነበረ ጓደኛ ይነግሮኛል። ብዙ ሰዎች ከእንግሊዝም ከአውስትራሊያም ከተለያየ ዓለም ኢንተርቪው እንዳደረጉ ነግሮኛል። በዚህ ሁኔታ ያለው ቫኬሽን ወደ ኢትዮጵያ መለሳለሁ። ክረምት ነበረ። ቫኬሽን ወደ ኢትዮጵያ ከተመለስኩ በኋላ ይመስለኛል ከ1-2 ቀን በኋላ አዲስ ዓመት ከመዋሉ የ2017 አዲስ ዓመት ከመዋሉ ከ1-2 ቀን በፊት በቦሌ አካባቢ ከእህቴና ከእህቴ ጓደኛ ጋር ወክ ስናደርግ ድሮ እንገለገልበት የነበረ ሚኪ ቸርች የሚባል እናስታውስና ቀኑ ማክሰኞ ስለነበር ለመግባት ወስነን እዛ ቸርች ውስጥ እንገባለን። እዛ ቸርች ውስጥ ስንገባ አዲስ የስራ በር፣ ክፍት የስራ በርና አዲስ ቦታ የሚል ሰባኪው በእግዚአብሔር መንፈስ በመገለጥ ይናገር ነበረ። እሱንም አሜን ብዬ ተቀብዬ እወጣለሁ። ከዛ ልክ አዲስ ዓመት መለወጫ 2017 ከዲሞንቴፎርት ዩኒቨርሲቲ ኦፈሩ ይደርሰኛል። ይህ ኦፈር ደርሶኝ መስከረም መጨረሻ አካባቢ ጆይን እንዳደርግ ይጠይቁኛል። እኔ ደግሞ ቫኬሽን ላይ ስለነበርኩና ኦማን የነበርኩበት ዩኒቨርሲቲም ካሳወቁ በኋላ የተወሰነ ጊዜ መቆየት ስለነበረብኝ ሴፕቴምበር መጨረሻ ላይ ድረስ እንደማልችል፣ ኦክቶበር መጨረሻ ላይ ግን ጆይን ላደርግ እንደምችል ነግራቸውና ከተወያዩ በኋላ በዚህ ተስማምተው ይቀበሉኛል። ከዛም ወደ ኦማን ተመልሼ ክሊራንስ ጨርሼ ወደ ዱባይ ዲሞንቴፎርት ዩኒቨርሲቲ የሚባለው የእንግሊዝ ዩኒቨርሲቲ ውስጥ ጆይን አደርጋለሁ። አሁን እየሰራሁ የሚገኘው ዱባይ ውስጥ ዲሞንቴፎርት ዩኒቨርሲቲ ውስጥ ነው። የዛሬውን አጭር የህይወት ታሪኬን በዚህ ጨርሳለሁ።
ስላዳመጣችሁኝ አመሰግናለሁ። በሚቀጥለው አጭር የህይወት ታሪክ እስክንገናኝ ድረስ በሰላም ቆዩልኝ። አመሰግናለሁ። ከደመናው በላይ ወዴት ነው መገኛ ስፍራ ወሰን አለ ሆይ በወርድ ቆላ ብወጣ ወደ ደጋ ውስጥ ውስጤን ታወቀኝ ጌታ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት አጠገቤ ነህ ጌታ አጠገቤ ዘልቀህ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት ሁሉ ሰላም ነው ሁሉ ደህና ነው በጎ ነው ሁሉ በጎ ነው ጌታ ካለ ሁሉ ሸጋ ነው ውስጤን ስሰማ ሳደምጠው ሁሉ ሰላም ሰላም ነው ውጭውን አይቶ ልቤ እንዳይሰጋ እረፍ አለ ባንተ ተረጋጋ ውስጤን ስሰማ ሳደምጠው ሁሉ ሰላም ሰላም ነው ውጭውን አይቶ ልቤ እንዳይሰጋ እረፍ አለ ባንተ ተረጋጋ ሩቅ አይደለህም ካለሁበት አለ እስከ ምድር ጫፍ ልሄድ ቀድመህ ትገኛለህ ፍጥረት ባንተ ብሮ